ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ያክብሮት ሰላምታችንን እናቀርባለን። ሰሞኑን የአማራ ፋኖ ብሔራዊ ንቅናቄ መስረታን አስመልክቶ የተለያዩ ፕሮግራሞችን እያቀረብን እንገኛለን። ዛሬም እንደዚሁ የንቅናቄውን ከፍተኛ አመራር ነው እንግዳ ያደረግነው። አርበኛ ጌታ አስራደ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ጉዳዮች መምሪያ ክፍል ኃላፊ ነው። ጌታ አስራደን የተለያዩ ጥያቄዎችን በማንሳት አብረን እንቆያለን። በጣም አመሰግናለሁ። አርበኛ ጌታ አስራደ እንኳን ደስ አላችሁ በሚል ልጀምር። እንኳን ደስ አላችሁ። አመሰግናለሁ መሳይ። እንኳን አብሮ ደስ ያለን። ያው በተደጋጋሚም ስንገናኛንም ይሄ አንድነት እንዲመጣ ባንተም በእናንተም ስብስብም በሌሎችም እንደዚሁ ጫና በማድረግ የተከሄደውን ርቀት በሚገባ አረዳዋለሁና ዛሬ ፍሬ አፍርቶ ትልቅ ክስተት ነው እውን የሆነው። ምን ነበር ፈተናዎቹን አጠቃላይ የነበረውን ሂደት ባጭሩ ማስቀመጥ ከተቻለ? አዎ መሳይ፣ እንደምታውቀው አንተም በየዕለቱ ትግሉ ላይ ነው ያለኸው። ሌላውም ህዝባችን፣ ሰራዊታችን፣ ደጋፊያችንም ጭምር እንደሚያውቀው እንግዲህ የትግል ከተጀመረ የቅርብ ጊዜውን እንኳን ብንወስድ 3 ዓመት እየሆነው ነው። በዚህ ሂደት ውስጥ የትግሉ ባህሪ ትንሽ አስቸጋሪ ሆኖ አንድነቱን ለማምጣት አንድ የአማራዊ ተቋም ለመመስረት ምን ያህል ዋጋ እንደከፈልን ሁላችንም እናውቀዋለን። በተለይ ደግሞ ድርጅት ምስረታ ጋር ተያይዞ የአማራ ፋኖ ህዝባዊ ድርጅት ሲመሰረት የተሟላ ባለመሆኑ ምክንያት ላለፉት 18 ወራት 1 ዓመት ተኩል ገደማ ማለት ነው ከባድ ሂደቶችን ነው ያለፍነው። ሁላችንም የምናውቀው ነው። በእርግጥ ተፈጥሮ የትግል ባህሪ አለ። ሁላችንም የምናውቀው በየጊዜው በመናነሳው ነገር ትግል እንዲሁ ዝም ብሎ በአንድ ጀንበር ተመስርቶ መስመር የሚይዝ አይደለም። ተቋም ግንባታ ራሱን የቻለ ሂደቶች አሉት፣ ምዕራፎች አሉት የምትሻገራቸው። እኛ የተሻገርነው እሱን ምዕራፍ ነው። በተለይ ደግሞ የፋኖ ትግል እንደምታውቀው ህዝባዊ ንቅናቄ፣ ከዛ በኋላ ወደ እምቢተኝነት፣ ከዛ በኋላ ወደ አፈሙዝ ነው የገባው። እነዚህ ሁሉ ሂደቶች ትንሽ ከነበረው የተለምዷዊ አካሄድ ወጣ ያሉ በመሆናቸው ብዙ ዋጋ ከፍለናል። አሁን ስናስበው ንጡን እርሺው ልጁን አንሺው የሚባለው ሆኖ ነው እንጂ ብዙ መስዋዕቶችን ከፍለናል። በዚህ ሂደት ውስጥ እንግዲህ በዚህ ዓመት የነበረው አንድነት ብዙዎቻችን በተናጥል መሄዳችን ምን ያህል ዋጋ እንዳስከፈለን በመረዳት በዚህም በዛም ያለው ወገን ቆም ብሎ በማሰብ በተለይ ደግሞ አመራሮች፣ መሬት ላይ ያሉ የትግል መሪዎች ቆም ብለው በመረዳት ይህንን ታሪካዊ የሆነ አንድ ድርጅት እንዲወለድ ለማድረግ ተችሏል። ወንድሞቻችን በተለይ ከአፋድም ከአፋባህም የነበሩ የአንድነት አመቻች ኮሚቴዎች እንዲሁም በታዛቢነት የተመረጡ 7 ሽማግሌዎች ላለፉት 3 ወራት በጣም ብዙ ትዕግስትን፣ ጽናትን የሚጠይቅ ስራዎችን ነው ያለፍነው። በእርግጥ ሂደቱን በተመለከተ በእውነተኛነት የአንድነት ሂደት ሁሉንም ነገር በቅንነት በወንድማማችነትና በመተማመን መንፈስ ነው የተሰራ ብሎ መውሰድ ይቻላል። እንደምታውቀው ድርጅቶችን የምናዋሃደው በዛ ሂደት ውስጥ ደግሞ የቀጠናዎችን ውክልና ጉዳይ ታሳቢ ማድረግ፣ አቅም ያላቸው አመራሮችን ጉዳይ ታሳቢ ማድረግና ሌሎች ጭምር የማመጣጠት ስራ ይሰራ ነበርና በጣም ብዙ ጥበብን የሚጠይቅ ሂደትና ያለፈው ነገር ግን ይሄ ሁሉ አልፎ ትናንትና ተቋቁስ የነበርን በሚዲያም በአፈሙዝም ማለት ነው ዛሬ በዚህ መንገድ የእውነት ከልብ ይቅርታና ወንድማማችነትን በሚያጎላ መንገድ አንድ ተቋም ውስጥ ገብተና የተንጠባጠበ አካልም የለም፣ አመራርም ሰራዊትም አደረጃጀትም ነው ወደ አንድ ተቋም የመጣውና ይሄ ሆኖ ስናየው እጃችን ላይ ሲገባ መሳይ እንደዋዛ ልናየው እንችላለን። በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው። ነገር ግን የስንት 10 ዓመታት የመስዋዕትነት ጉዞ የመስዋዕትነት ዋጋ ነው አሁን ያገኘ ነው። ስለዚህ አማራ በዚህ መንገድ አንድ ድርጅት፣ አንድ የነጻነት የትጥቅ ድርጅት መስርተ በዚህ መንገድ መሰለፍ እውነት ለመናገር በጣም ትልቅ ፋይዳ ያለው ነው። ሁላችንም ደስ ሊለን ይገባል ማለት ፈልጋለሁ። መሳይ እንግዲህ አርበኛ ጌታ አስራደ ፋይዳውን በተመለከተ መለስበታለሁ። እዛው ሰራዊት ውስጥ ነው ያላችሁት፣ እዛው ህዝቡ ውስጥ ነው ያላችሁት። የምስረታው ብስራት እንደተሰማ በብዙ አካባቢዎች ደስታ ነበረ። በሰልፍም በተለያየ መልኩም ተገልጿል ደስታው። እንግዲህ ሰራዊቱም በዛው መጠን ደስታው ምን ያህል ሊሆን እንደሚችል እንገምታለን። እስቲ እናንተ እዛው አብራችሁ ስላላችሁ እንዴት ነበረ ፍላጎቱም ጫናውም ከህዝቡ ከሰራዊቱ ነው የመጣው? ይሄም እውን ከሆነ በኋላ በከፍተኛ ደስታ የተቀበለውም ህዝቡም ሰራዊቱም ነው። ይህን እንዴት ትገልጸዋለህ? መሳይ በተለይ በአንድነቱ ሂደት የመጨረሻ ምዕራፎች አካባቢ እውነት ለመናገር በጣም ፈታኝ ነበር። በጣም ፈታኝ በተለይ ለዚህ ለአንድነት ኮሚቴ ሆነን ስለነበርን አካላት በየቀኑ አይደለም በየሰዓቱ የሚጠይቁን ሰዎች ነበሩ። ይገርማል። በተለይ እውነተኛ ታጋዮች፣ አስመሳዮች ሳይሆን እውነተኛ ታጋዮችና ህዝባችን እውነተኛ ደጋፊያችን ትንፋሽ በሚያሳጣ ሁኔታ ውስጥ ነበርኛም የነበር ነው። ካላቸው ጉጉት ካላቸው ጭንቀት አንጻር አገዛዙ ደግሞ ጊዜው የሚያደርገውን ውዥንብር የመፍጠር እና አገዛዙ
አገዛዙ የላካቸው አንዳንድ አካላት በመሃል የሚፈጥሩት አንዳንድ አሳሳችን ሂደት በመታዘብ በጣም በከፍተኛ ሁኔታ ነው ህዝባችንና ሰራዊቱ ሲከታተል ነበር። እናም እውነት ለመናገር ይሄ ድርጅት አልቆ ይፋ የሆነ ዕለት ብዙዎች እያለቀሱ ነበር በሳይ የደስታ ሲቃ። ይህንን ዕለት ሳያዩ የሄዱ ወንድሞቻችን አሉ። የአማራ አንድነት እንዲመጣ ሲታገሉ የነበሩ ህይወታቸውን የሰው ጀግኖች አሉ። ምን አለ ይህን ጊዜ አይተው በሄዱ፣ ምን አለ ይህንን የደስታና የአማራ አንድነት አይተው በሄዱ በሚል በሲቃ ሁሉ ሲያለቅሱ የነበሩ አርበኞች አሉ። በጥቂቶቹ ከደስታቸው የተነሳ በርካታ ጥይትን በየቦታው ሲተኩሱ ነው የነበረ፣ ችቦ ሲያበሩ ነው የነበረው። ህዝባችንም በየቦታው እንኳን ደስ ያላችሁ ለመቆጣጠሩ አቅቶኛል ስልኬን ይገርምሃል። በጣም ብዙ ጀግኖች አንገታቸውን ደፍተው ያሉ አርበኞች ሁሉ በልክ ደስታቸውን የገለጹበት ነበርና ይሄ ራሱን የቻለ ሌላ በጣም ድራማቲክ የሆነ ሂደት ነው። ወደፊት እንግዲህ ሰፋ ባለ መድረክ ተቋማችን በህዝብ ግንኙነቱም በሌላውም መንገድ ያወጣዋል ብዬ አስባለሁኝ እና እጅግ በጣም ከምልህ በላይ ለመናገር ቃላትም እስከሚያጠር ድረስ ነው የነበረው ደስታ መሳይ። አርበኛ ጌታ አስራደም የአማራ ፋኖ ብሔራዊ ንቅናቄ አንድ እንዲሆን የነበረውን ፍላጎት፣ ጥረት፣ ውጣውረድ በብዙ መንገድ በቅርበትም ስለምናውቀው ሊመጣ የሚችለውንም ምክንያቱም እንዲህ አይነት ነገር ሲመጣ ምን ሊያመጣ እንደሚችል ይታወቃል። ከምንም በላይ ፋይዳው በትግሉ በፖለቲካና በወታደራዊ እንቅስቃሴዎቻችሁ በአጠቃላይ በአማራ ክልልም ሆነ በሀገር ደረጃ በምስራቅ አፍሪካ ቀጠናም ጭምር የዚህ ብሔራዊ ንቅናቄ መመስረት ብዙ ፋይዳዎች እንዳሉት ይታመናል። እንደው ከፋይዳዎቹ መካከል መጥቀስ የሚቻል ካለ እንግዲህ እስካሁን ድረስ ሁላችንም እንደው ደረታችን ነፍተን እንኳን ለመናገር የማንችልበት ጊዜ ነው የነበረው። ጠላት ሲሳለቅብን እውነተኛ ታጋዩ ደግሞ አንገቱን ደፍቶ የኖረበት፣ በርካታ የዓለም አቀፍ ማህበረሰብ ደግሞ እንዲሁ ሲከታተልን የነበረው። ሁሉም የማሸነፊያ መንገዱ ዋናው ቁልፉ አንድነቱ መሆኑን ያውቃል። ጠላትም ያውቃል፣ ወገንም ያውቃል፣ ዓለም አቀፉ ታዛቢም ያውቃል። አማራ እንዲሆነ ቀን የሚያሸንፍበት ጊዜ እንደሆነ፣ አማራ አንድ ድርጅት የመሰረተ ዕለት የድሉ ዋዜማ እንደሆነ ሁሉም ታዛቢ ያውቅ ነበር። በተለይ ደግሞ እንደው ይህንን የፖለቲካ ሂደቱን ስናስተባብር ለነበርን አካላት በጣም ብዙ አንገታችን የሚያስደፋን ጉዳይ ቢኖር አንድ ጠላት ብለህ ዘርህን ሊያጠፋው የመጣውን አገዛዝ አብረህ አለመመከት፣ አንድ አይነት ፖለቲካ መስራት አለመቻል እጅግ በጣም ነበር ልብ የሚሰብረው መሳይ። አሁን ባለንበት ቁመና ይህ አንድነት ማለት ምንድነው ካልከኝ ለኔ ሁሉ ነገሩ ነው። በቃ የአሸናፊነት ቁልፍ በእጅ እንደመያዝ ነው የሚቆጠረው። ከዚህ በኋላ መረኝ መሳይ ድርጅታችን ህጋዊ በርና መስኮት አለው። ማንም ዘው ብሎ የሚገባበት፣ ማንም ብድግ ብሎ ወጥቶ የሚሄድበት ድርጅት አይደለም ከዚህ በኋላ። ትናንትና የነበርንባቸውን አይተሃል። ሲፈልግ ማንም ይገባል፣ ሲፈልግ ወጥቶ ይሄዳል። ለምን ምንድነው ሁለት ጉድጓድ ያላት አይጥ አትሞትም ይባላል። ከአንደኛው ወጣ ወደ አንዱ ትሄዳለች። እንደ ጦጣ ከዚህና ከዛ ሲዘል የነበረ ምስለ ፋኖ ምስለ ታጋይ ከዚህ በኋላ የለም። እንዲህ አይነት ጨዋታ የለም። ድርጅታችን ትግላችን ግልጽ የሆነ በርና መስኮት አለው። ግልጽ የሆነ የአሰራር ፖሊሲና ፕሮቶኮል አለው። በዛ መንገድ ነው ሊቀጥል የሚችለው። ከዚህም በላይ መሳይ የአንድነት ማለት ከዚህ በኋላ ፖለቲካዊ ፋይዳው፣ ዲፕሎማሲያዊ ፋይዳው እጅግ በጣም ከፍተኛ እንደሆነ መናገር ለቀባሪ ማርዳት ነው። ነገር ግን እስካሁን ድረስ ለመስራት የቸገረንን ፖለቲካ፣ ለመስራት የቸገረንን ዲፕሎማሲ በወርድና በቁመቱ ልክ የምንሰራበት ጊዜ መጥቷል። ከዚህም በላይ ማህበረሰባችን ተሰቃይቶ ነበር። በፋኖ ስም ያልተሰማራ አውደልዳይ አልነበረም። ህግና ስርዓት የምናስይዝበት የመጨረሻ ምዕራፍ ላይ ደርሰናል። ተገቢ የሆነ የህዝብ አስተዳደር ስራዎችን፣ የፍትህ አገልግሎቶችን የምናዋቅርበት ጊዜ ደርሰናል። ይሄ ብቻ አይደለም። ፋኖ ብዙ ጊዜ የሚቸግረው የሎጂስቲክና ፋይናንስ እንኳን ለመጠየቅ ተሸማቆ ነው ያለው። አንድ ካልሆናችሁ አናግዝም፣ አንድ ካልሆናችሁ ከጎናችን አንቆምም በሚል ለመድኃኒት መግዣ፣ ለልብስ መቀየሪያ፣ ለጥይትም ለሌላም ነገር ተቸግሮ ነው ያለ። ስለዚህ ከዚህ በኋላ አንድነት የፋይናንስና የሎጂስቲክ በሮችም እንዲከፈቱ ያደርጋል። እኔ ቀጣይ ሰፊ ዝግጅት የሚያስፈልገው ሆኖ በጥቅሉ ግን ይሄ አንድነት ማለት የስነ መንግስት ዝግጅት እንዲኖረን፣ ወደፊት መንግስታዊ ቁመና እንዲኖረን የሚያስችል ትልቅ ከፍታ፣ ትልቅ እመርታ እንደሆነ አድርገን ልንወስደው እንችላለን። እንደው ባጭሩ ማለት የምፈልገው ግን ይሄ አንድነት ማለት የአሸናፊነት ቁልፍ በእጅ እንደመያዝ ይቆጠራል የሚል ሀሳብ ነው ያለኝ መሳይ። በእኛ ጌታ አስራደም ይሄ አንድነት ሊመጣ በዋዜማው ላይ የድርጅቱ አመራሮች ወደ መንግስት ሄዱበት፣ እዛም ሄደው የተለያዩ መግለጫዎች የሰጡበት ሁኔታ ነው ያለው። ጥያቄያችን ተመልሷል የሚሉም አሉ። ይሄንን ልማት አላየንም ነበረ፣ ለካ እንዲህ የለማች ነበረ አዲስ አበባ ብለው በአዲስ አበባ ኮሪደር መንገድ ላይ ወጥተው ምስክርነታቸውን ሲሰጡም ሰምተናል። እንግዲህ ከእናንተ ጋር የነበሩ ናቸው። አሁን ወደ መንግስት ሄደዋል። እንደው ምን ማለት ይቻላል? ጥያቄዎቻችን ተመልሷል ነው እያሉ ያሉት።
መቼም ያው ትግል እንደ ስሙ ትግል ነው፣ መራራ ነው። በተለይ ደግሞ እኛ አሁን ያለንበት የነጻነት ትግል ደግሞ እንደምታውቀው በጣም ከባድ ፈተናዎች ነው ያሉት። ከውስጥ ፈተናዎች አሉት፣ ከውጭ ፈተናዎች አሉት። አገዛዙ ምን ያክል አረመኔያዊ ሂደት ውስጥ ሲሄድ እንደነበረ ሁላችንም የምናውቀው ነው። ነገር ግን መጀመሪያ ላይ እንደገለጽኩልህ ይሄ ትግል ብዙዎችን ነው ያሰባሰበው። እንግዲህ ከዚህ ሂደት ውስጥ የሆነ ጊዜም ከዚህ በፊት እንደገለጽኩልህ አንዳንዱ የውስጥ የነጻነት ታጋይ ነው። ነገር ግን በጣም በርካታ ፍላጎትና ተልዕኮ ያላቸው አካላትም በትግላችን ውስጥ ገብተዋል። እንደነሱ በጣም ላለመውረድና ላለመቆሸሽ አንዳንዶቹ ትግሉ ከብዷቸው ነው የሄዱ ብለን ማለት እንችላለን። ነው ትግሉ መራር ነው፣ ይርባሃል፣ ይጠማሃል፣ ፀሐዩ፣ ብርዱ፣ መከራው ከባድ ነው። ነገር ግን ይህንን ተቋቁመ መሄድ ደግሞ የነጻነት ታጋይ የመጀመሪያ ቅድመ ሁኔታ ነው። ይህንን መቋቋም ካልቻልክ አይደለም ሌላውን ነጻ ተወጣ ለራስህም ነጻ አልወጣህም ማለት ነው። ስለዚህ ይህንን መቋቋም አቅቷቸው የሄዱ አካላት አንዳንዶቹ እንዲያው ዘወር ብለው አፍረው ቢቀመጡ የተሻለ ነበር የሚሆነው። ነገር ግን የአንዳንዶቹ ደግሞ ለከት የሌለው ስለሆነ ምናልባትም አገዛዙ ወይም ከመጀመሪያው ተልኮ ሰጧቸው የሄዱ ይኖራሉ፣ ወይንም ደግሞ በሞቅታና ወይታ ትግሉ ባጭር ጊዜ ውስጥ ካለቀ የራሳቸውን ሂሳብ ሰርተው የመጡ አካላትም ሊኖሩ ይችላሉ። በዚህም ተባለ በዛ ግን እነዚህ አካላት ለአገዛዙ የሚሰጡት የምስክርነት ቃል የእውነት በጣም ብዙዎቻችን አሳፍሮናል። ትንሽ ፈገግ የሚያስደርግ ነገር አለው። እውነት ለመናገር ይሄ ትግል የፖለቲካ ትግል አይደለም። መሳይ ጀመርነው አማራ ጥያቄ ተወባደበት የመኖር መብት ነው የጠየቀው። የመኖር በህይወት የመኖር መብት ነው። ከቦታ ቦታ የመንቀሳቀስ መብት ነው የጠየቀው። ርስቱ ላይ ልጅ ማሳደግ አልችል ብሎ ነው ወደ በረሃ የገባው። ፈጣሪውን ማምለክና ማመስገን እንዳይችሉ ነው አማራ ህዝብ። የሚፈልገውን ቋንቋ የመናገር መብት የለውም። እንደምታውቀው ባህሉንና ታሪኩን እንዲጠብቅ፣ እንዲንከባከብ፣ እንዲያዝንና እንዲደሰት እንኳን አልተፈቀደለትም። ስለዚህ ይሄ ደስታውን አደባባይ ላይ እንኳን ወጥቶ መናገር ያልቻለ የአማራ ህዝብ የመጥፋት አደጋ ነው ያንዣበበት። በአጠቃላይ እንደ ሰው መቆጠርና በህይወት የመኖር መብት ነው የተነፈገው። ስለዚህ ይሄ ደግሞ የህልውና አደጋ ነው። ጫካ የገባ ነው የአማራ ህዝብ እንዳይጠፋ ይህንን ለመከላከል ነው የገባ ነው እንጂ እነሱ እንደሚሉት ጥያቄያችን ተመልቷል፣ አገሪቱ እየለማች ነው የሚሉት ነገር አሳፋሪም ጭምር ነው። እውነት ለመናገር በእርግጥ ለባዕዴን ብትነግረው በየትኛውም አእምሮና ጆሮ ሊያዳምጥ አይችልም።